ፍጡር ሰዓት ሲደርስ መተላለፊያ ነው የምታጣው። ሳምቡሳ የሚሸጠው ሾርባ እንትን የሚያደርገው ምናምን 01 መንገዱ ላይ ምናምን ቢዚ ነው የሚሆነው። እነሱን ጃምፕ እያልክ ነው የምትሄደው። ከዛ እሱ እንዳለቀ ኢሚዲየትሊ ተራዊህ ይመጣል። ተራዊህ ያው እዚህም ውጭ ድረስ ተወጥቶ ነው የሚሰገደው። ስለዚህ ከተራዊህ መልስ ሰው የሚሸማመተውን ነገር እየሸማመተ ይገባል። እስከ ስሑር ድረስ ብዙ ሰው ያው የሚሸምተው አብዛኛው ሰው አይተኛም፣ እዛው እየሸመተ ይገባል። ስለዚህ ነቃ ያለ አካባቢ ነው ማለት ነው። እንቅስቃሴ በደንብ አለ በደንብ። ስለዚህ አንተም የዛ ተጽዕኖ ይኖርብሃል። ዩሲ ገና ታችም ሆነ ይዘኸው የምትወጣው ነገር አለ። ቤተሰብ ወንድሞቼ ምናምንም እንደዚህ አይነት ቴስት አላቸው፣ ሁሉም ባይሆኑም። ለምሳሌ አንድ ሁለት ወንድሞቼን ብታገኛቸው በጣም ዲሰንት ናቸው። ካልኮረኮርኳቸው አያወሩም። ከተናገሩም በጣም ቀስ ብለው በለሆሳስ ነው የሚያወሩት። ፈገግታቸው ቁጥብ ነው ምናምን። ከዛ ሌሎች አንድ ሁለት ወንድሞቼን ደግሞ ብታገኛቸው እህቶቼንም እንደዛው በቃ እሳት የላሱ ደግሞ ተጫዋቾች ናቸው። ጥርስ የማያስከድን ምናምን። በተለይ አንደኛው ወንድም ቃሲም ሳዑዲ ነው ያለው። በቃ እሱ ካለ ቦታው እንዴት እንደሚደምቅ ልነግር አልችልም። ስለዚህ ሞር ኦፍ ብዙ ባላገኘውም የሆነ ነገሩን ግን ከሱ ይወሰድ። ከቤተሰብ ያው የምትወስደው ነገር አለ አይደል? ከዛ ይጀምራል ማለት ነው። ሰው ተጫዋችነት፣ ጨዋታን መፍጠር፣ ከሰዎች ጋር መግባባት፣ ቶሎ ነገርን ወደ ጨዋታ ወደ ሂውመር መቀየር ምናምን ከዛ የተወሰደ ነው። ከዛ በኋላም ወደ አስኮ አካባቢም ከሄድኩ በኋላ እዛ አካባቢ ያው በተቃራኒው ደግሞ ብዙ ሙስሊም የለም። የሚታወቁ 3-4 ቤቶች ናቸው ሙስሊም ቤቶች ያሉት። እንደውም አጠገባችን ከ2 ከ3 ቤት በኋላ ገዳም አለ። የካቶሊክ ገዳም ቅዱስ ፍራንቺስኮስ ገዳም አለ። ብዙ ጊዜን ያሳለፍኩት ገዳም ነው። ግን የምሬድ ነው እኮ ገብቶኛል። ኦልሞስት ሃይ ስኩል እስከምገባ ድረስ የምንጫወተው እዛው ሚሽን ግቢ ውስጥ፣ ሚሽን ነው የምንለው፣ ሚሽን ግቢ ውስጥ ነው የምንጫወተው። አካዳሚ ተምር ያለው እዛ 2 አመት ኬጂ ሙሉ ስንዘምር መንፈሳዊ ድራማዎችና ተውኔቶችን ስንተውን ምናምን ነው እንትን ያደረግነው። እንደውም ስፖንሰሮች ሁሉ ነበሩን። የኔ አሁን አንድ ጣሊያናዊ ስፖንሰር ነበረኝ። ማለት ምንድነው የሚደረገው መሰለህ? ለምሳሌ እኔ ያለሁ አይደለ ሄጄ ሚሽን ቤተሰቦቼ አቅም የላቸውም አያስተምሩኝም ብዬ ታመለክታለህ። ስለዚህ ትመዘግባለህ። እነሱ ምን ያደርጋሉ? የኔን ፎቶ ያነሱና ውጭ ሀገር ያሉ ካቶሊክ ለዶነሮች ማለት ነው ዶኔት ስለሚያደርጉ ይልካሉ። እነሱ እኔ ይህን ልጅ እኔ ከፊል ሆነዋለሁ ወይም አሳድገዋለሁ ብሎ ይወስዳሉ። ስለዚህ ያ ሰው አላውቀውም፣ ግን እሱ ያው ፎቶን ይወስድና የኔን እዚህ ሀገር እዚህ በመማርበት ጊዜ ያለብኝን ወጪ እሱ ነው ከቨር የሚያደርገው። ስለዚህ ዩኒፎርም የሚባል በትምህርት ቤት ደረጃ ሳይታወቅ እኛ ዩኒፎርም እንለብስ ነበር። ምገባ የሚባል ነገር ሪሰንት ነው የሰማነው አይደለ? ሙሉ ምገባ ስርዓት ነበር። ቁርስና ምሳ እንበላ ነበር እና በስነ ስርዓት በቃ እንትን ተደርጎልን ነበር። 2 አመት እዛ ተምሬ ከዛ ወደ አንደኛ ክፍል ስለማያስተምሩ ወደ አንደኛ ክፍል ስሸጋገር የመመዝገቢያ ከፍለው የመጀመሪያ አመት መማሪያ የትምህርት ቁሳቁስ ከፍለው እንትን ያደርጋሉ። ይሄን ሁሉ የሚያደርጉት ኦፍ ኮርስ ሰብአዊነት እንዳለ ሆኖ ሳይመልቴኒየስሊ ደግሞ ያስተምሩሃል። እድሉ ከተገኘ ወደ ጣሊያን ወይም ደግሞ ያንን ብዙዎቹ ጣሊያን ስለነበሩ ወደ ጣሊያን ወስደው የእምነቱ ተከታይ እንድትሆን አንዱ የሚጠቀሙበት እንትን ነው። አስገድደው ላይሆን ይችላል፣ ግን ሰብሊሚናሪ ያንን ያደርጉታል በውስጥ ታዋቂነት ማለት ነው። ሰው መጫወቻ ፕሌይግራውንዱ እንትን ይደረጋል። በዓላት ሲመጡ በጣም ነው እንጂ የምናደርገው። እዛ ብስኩት ምናምን ስለሚታደል ተሰብስበን ሴሌብሬሽን ውስጥ እንገባለን። ቅዳሴው ላይ እንገባለን። ሙስሊም ነህ ምናምን አይለየህም፣ ትገባለህ በቃ ከልጆች ጋር ተሰብስበህ። ሰው ቅዱስ ፍራንቺስኮስ ገዳም እንትን ነው። ሜዳ ደግሞ የእግር ኳስ ሜዳ አለ። የራሱ የገዳማቱ ቶርናመንት ይዘጋጃል። በቃ እዛ ላይ ደግሞ የሰፈራችንን እኛ የቅዱስ ፍራንቺስኮስ ገዳም ደጋፊዎች ሆነን ከዛ የላዛሪስ ትምህርት ቤት ለምሳሌ ይኖራል። የነሱ ደግሞ ቲም ይመጣል። ሌላ የአካባቢውን ደግሞ ያካትታሉ። እዛ አስኮ ሰፈሩ ምናምን እንደዛ ቶርናመንቶች ይኖራሉ። እግር ኳስ ለመደገፍም ለመጫወትም እዛ እንገባለን። ከቄሶቹ ጋር ደግሞ ያው ቅፈላ እነሱ ይኖራቸዋል ተብሎ ስለሚታሰብ በቃ ከነሱ ጋር እንትን ታረክ ኳስ ታቀብላል። እነሱ መረብ ኳስ፣ እግር ኳስ ይጫወታሉ። ሲጫወቱ ያን ሶ በዚህ ሞመንት ነው የገዳም ህይወት
የጀመረው ማለት ነው። ከቤተ ክርስቲያኑ ጀርባ ቴዎሎጂ ስኩል አለው፣ መንፈሳዊ ትምህርት ቤት ማለት ነው። መንፈሳዊ ትምህርት ቤት የሚማሩ ቀሳውስት አሉ። የተለየ አለባበስ አላቸው። የካቶሊክ እንትን የሚያለብሷቸው ቀሚስ ነገር ወገባቸው ላይ በነጭ የሚታሰር ባለ ሹል ኮፍያ እንትን ነገር አለቻቸው። የሚታወቅ የካቶሊክ የወንዶቹ ሴቶቹም ልክ እንደዚሁ አሉ። እዛ ግን ሴቶች አልነበሩም፣ ወንዶቹ ብቻ ነበር እዛ እንትን የሚያደርጉት እንዲሁ ለተለያዩ። ከዛ ደግሞ ቤተሰብ ከብት እርባታ አለው እዛ ገዳሙ ትልቅ ከብት እርባታ አለው። ለአካባቢ ማህበረሰብ ወተት ይሸጣል። ስለዚህ እኔ ወተት ሁሌ 11 ሰዓት ወረፋ ጠብቄ ምናምን ነገር ወተት ገዝቼ ለቤት መመለስ አለብኝ። ስለዚህ ውሎዬ አብዛኛው እዛው ገዳም ውስጥ ነው። ገዳም ውስጥ ነው። አንደኛ ክፍል እስከምገባ ድረስ እዛው ነበር። አንደኛ ክፍል ስገባ ፊት አውራሪ ሀብተ ጊዮርጊስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሚባል እሱም እንደዚሁ የሆነ ወንዝ ምናምን አቋርጠህ አንድ 3-4 ኪሎ ሜትር ሄደ የምትደርስበት ነው። በቃ ኢንጆይ ያደረግን እዛ እንሄዳለን። እዛ እስከምገባ ድረስ ብቻ እዛ አደኩኝ። ይሄ አንደኛው ሌላ ኢንቫይሮንመንት። አዎ በቃ እንደነገርኩ እዚህ ሙሉ ለሙሉ ሙስሊም ማህበረሰብ ነው። እዚህ ደግሞ ጭራሽ የተለየ ነው። ግን ቤተሰባችን አላህ ይጠብቃቸው፣ እናቴን አላህ ይዘንላት፣ አክስቴን ማለት ነው፣ እሷ ወደ አኼራ ሄዳለች። በጣም ግን በቃ ጥንቁቅ ነች። በተርቢያ ለማሳደግ በጣም ትታገላለች። እርሊ ገና ልጆች እርሊ እያሉ ነው አባታቸው ጃሲን አላህ ይዘንላቸው ወደ አኼራ ያሉት እና ቤተሰቡን ብቻዋን ነበር የምታሰራ። ሄዳ ገበያ ጉሊት ሸምታ ትንሽዬ ሱቅ ላይ እንትን አድርጋ እንጀራ ጋግራ ብላ ያው ብዙ ልጆችን ለማዕረግ አብቅታ አልሐምዱሊላህ ቁም ነገር ሰርታለች። እኛንም ልክ እንደነዚህ የወንድሟ ልጅ እኔንም አምጥታ ጭምር ነበር የምታሳድገው። ከገጠር የሚመጣሉ ሰዎች የእንግዳ ቤት ነው ተውሱ ልነግር አልችልም። እንደው ሌላ ኤፒሶድ ካላመጣን በስተቀር የሚገርም ቫይብ የነበረው ቤት ነው። እዛ ቤት ውስጥ ነው ያደግነው። እዛ ቤት ውስጥ ፋሚሊ ኪንሺፕ በጣም ደስ ስለሚል ጨዋታ በጣም ይበዛዋል ቤቱ። እንግዳ ከመጣ ቤት ውስጥ ተጫዋች ሰው ካለ እንደዛ ነው። አሁንም አላጎቴ መሐመድ ይባላል፣ መሐመድ ያሲን። እሱ ደግሞ በቃ እሳት ላሰ ነው። ዱርዬ የሚለውን ቃል አለመጠቀም ነው እንጂ ነው ሐላል ሊሰማ ይበላኛል። አሁን ጉዳይ ነው። እና እዛ አካባቢ በቃ አካባቢው ቦስ ነው። በጣም እንትን ነው የሚያደርገው። ጨዋታ በጣም አዋቂ ነው። ብዙ ነገሬን ከድምፅ አወጣጤ ጀምሮ እስከምቀልዳቸው ቀልዶች እስከምጫወታቸው ጨዋታዎች ራሱን ነው መመስለው ነው በአንዳንድ ሰው። እሱንና እኔን ለሚያውቅ ሰው ሙሉ ለሙሉ አቋቋሜን ቁርአን አቀራሬን ምናምን ሁሉ የሱን ነው። በቃ የምር ተጽዕኖ አሳድሮባል። ስለዚህ በጣም ጨዋታ አዋቂ ነው። ስለዚህ እዛ ጋር ይፈጥርብሃል ማለት ነው አስተዳደግህ ላይ። ከዛ እዛው እያለን ደግሞ አንዳንዴ ምን ይደረጋል መሰለ ቤት ውስጥ ያክስቶቼ ልጆች ተሰብስበው ምናምን እኔ በጣም መተወን ወድ ነበር እና ያንን ተውኔት ግን በጣም ያናደደኝ ፓርት ብዙ ጊዜ መተወን ስፈልግ ወይ ዘበኛ ወይ ዘሮኝ ነው መተወን ነው። ኦኬ በጣም ነው ዘበኛ ሆነ መተወን። ለምን መሰለ የዘበኛ ካራክተር በጣም ነው የሚመቸው ለብዙ ነገር ማለት ነው። በተለይ ፈን ለማድረግ አዎ በቃ ሂውመር ለመፍጠር በጣም ነው እንትን የሚደረገው። ያንን ኬስ ነው የምወስደው የትምህርት ቤታችን ጥበቃዎች የሚያደርጉትን አክት ምናምን በደንብ ታያቸዋለህ። በቃ እሱን ነው በጣም ልጆች እንዴት እንትን አጥር ዘለው ሲገቡ እንዴት እንደሚቆጣጠሩ እንትን እንደሚያደርጉ ከብቶች የትምህርት ቤቱን አጥር ገብተው ሲመጡ የከብቱን እረኛ እንዴት እንደሚያባሩት ምናምን እሱን እየወሰድኩ እዚህ ሚቴት አደርጋለሁ ማለት ነው። ስለዚህ በዚህም በትወና እንትን አንዳንዴ ደግሞ ቲቸር መሆን በቃ አስተማሪ መሆን በጣም እና ፖሊስ ምናምን እንደዚህ ነገር ይመቸኝ ነበር በፊትም ማለት ነው። እንደዛ ነው። ሳይመልቲኒየስሊ ደግሞ በጣም ጨዋታ ወድ ስለነበር ክራፍት ደግሞ ደስ ይለኛል። ክራፍት ማለት የሆነ የሚጠገን ነገር የሚሰራ ነገር እንዲህ ይሄ ኤሌክትሮኒክስ ምናምን ማለት ላይ ሆነ ላይፍ ኢዚ የሚያደርጉ ነገሮችን መሞካከር። ከዛ ይሄንን ታለንቴን ያየ አንድ ያክስቴ ልጅ እሱ ደግሞ ምንድነው ተግባረ እድ የሚባል ሜክሲኮ ጋር ያለው እንትን ላይ መምህር ነው፣ ያስተምራል። ምንድነው የሚያስተምረው? የቮኬሽናል ስኩል ነው። የእንጨት የብረትና እንትኖችን ያስተምራል ማለት ነው። ቴክኒክና ሙያ መምህር ነው። የኔን ሁኔታ ያየና አንድ መጽሐፍ ገዝቶልኝ መጣ። መጽሐፉ ገበያ ላይ አሁን ላገኘው አልቻልኩም። ባገኘው በጣም ደስ ይለኛል። ጉግል ላይ ፎቶውን አግኝቼ በጣም እንጆ ያደርገዋለሁ እኮ እንዴት የሚል ነው
እና አንድ እንትንም ላይ አንስቻለሁ ፖድካስት ላይ እንደዚሁ እኮ እንዴት የሚለው መጽሐፍ ነገሮችን ሳይንቲፊካሊ ከጀርባቸው ያለውን ፕሪንሲፕል እየነገረ ሆም ሜድ በሆነ በቤት ውስጥ ነገር ራስህ እየቀጣጠልክ እንዴት መስራት ትችላለህ የሚለውን ነው የሚያሳየህ። ስለዚህ ለምሳሌ ፍሪጅ ማቀዝቀዣ እንዴት እንደሚሰራ ሳይንቲፊክ እንትኑ ይነግርህና ቤት ውስጥ በእንጨት በሳፋ በፎጣ በውሃ ፍሪጅ እንዴት መስራት እንደሚቻል ይነግርሃል። ስለዚህ አሁን ይሄንን አንተ ተሞክራለህ፣ አንብበህ ሞከር ታገላለህ መጽሐፉን እንደ ማንተን ሞከርከኝ ፍሪጁን አየ። አዎ ግን ሪሶርስ ጥረት ማሞቅ አልጀመረም ከዘራው በኋላ ሮነቱ ምንድነው ላይ ብላ ፍሪጅ ብለህ ከጻፍክበት ይሆናል በቃ መተማመን ነው እንጂ ትንንሽ እዛው ሪሶርስ ማይፈልጉ ነገሮች ምናምን ሞካክር ነበር። በቃ እንደዚህ ያለ ድባብ ነው የሰራኝ ማለት ነው። ከዛ በቃ የምታገኛቸው ሰዎች ውሎ ምናምን የሰፈሩ ሰው ጥሩ ፋኒ ነበር። ሃይ 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 ሚልህ ሶስት አገኝ ደግሞ አብረህ ትቀጥላለህ። በዛ መሰረት ነው ትንሽ ተጫዋች ፈን መፍጠር ምናምንን እንደ አንድ ታለንት የወሰድኩት ሰው አስተዳደግ የሚጀምረው እዛ አካባቢ ነው ማለት ነው። አስኮና ገዳም አካባቢ ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል።